እንኳን ደህና መጣሽልን። እንኳን ደህና ቆያችሁ። እንዴት ነህ ትንሱዬ? ደህና ነን እንዴ? ግን ቆይ አልጠየቃችሁኝ። ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝም? ቆይ ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ፣ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ እንዲያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም። ያው አድነኝ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን የመሰላቸው ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ማቀጣቢ ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተህ ቤት ውስጥ ስታየውና አብረህ ከሰራ እንደደለም በጣም ነበር ያዝናናችሁ የእውነት ለመናገርና ሳያችሁ ቁጭ ብዬ እንደተመልካችሁ እኔ ሳያችሁ ደግሞ ሌላ ናችሁ ለካ ወይ እኔ አላቃችሁም ነበር ያልኩት የእውነት እንደዚህ አይነት ኮምፕሊመንት ቶሎ መውሰድ ነው። እውነት የእውነቴን ነው። ለምን መሰለህ ሙሉ ለሙሉ እኔ ስራ ላይ ስላልነበርኩኝ ቁጭ ብዬ የእውነት በቃ ልክ እንደ እሑድን በኢቢኤስ ወይ እንደ ኢቢኤስ ተመልካች ቲቪ ከፍቼ ብዙ ሰዓት አይ ነበረ ፕሮግራሞቹን። የቅዳሜንም አይ ነበረ። የእሑድን በኢቢኤስ ድራማ ሲሰራ ሮቤል የመጀመሪያው ነበረ። አስቤው አላውቅም ነበር ሮቤልን ድራማ ላይ አይደለም። ጥሩ ነበር። ለምን አፕሪሼት የሚደረግ ነገር መደረግ አለበት። ለምን መሰለህ አሁን እኔ የመጀመሪያ ሄዶ በቃ እንደ ተመልካችም ሳይክ አብረንም አልሰራንም ነበርና በቃ አንዳንድ ጊዜ ኢቢኤስም አንኤክስፔክትድ ወይ ደግሞ የማይጠበቁ ነገሮችን ይሰራል የሚለውን ነገር የሚያሳያችሁበት ነውና በጣም አሪፍ ሳምንታት ነበር ያለፉት። ከዛ ደግሞ እኔ እንደው ትንሽ ረፍት በጣም ስለወደድኩት በዚህ አንስቼ ለማለፍ ብዬ ነውና